ሰላም እንዴት ናችሁ? ድንገት ምርጫ ብትሳሳቱ እንዴት አድርጋችሁ እንደምታስተካክሉ ላሳያችሁ። መጀመሪያ የሞላችሁበት ቦታ ጋር አድሚሽን ፕሌስመንት በሚለው ላይ ትሄዳላችሁ። እዛ ጋር አካዳሚክ ይሩንና ሴሚስተሩን ያስመርጣችኋል። በዛ አካዳሚክ ይርና ሴሚስተር ከመረጣችሁ በኋላ ወደሚቀጥለው ፔጅ ይወስዳችኋል ማለት ነው። በዚህ መልኩ አካዳሚክ ይራችንን እንመርጣለን 24-25 ሴሚስተራችንን እንመርጣለን 1 then next መጀመሪያ የመረጣችሁትንም የተዋችሁትንም አንድ ላይ ያመጣላችኋል ማለት ነው። እዚህ እንደምትመለከቱት ያመጣላችኋል። የሴሌክት የሚለው መጀመሪያ ያልተመረጡ አማራጮች ናቸው። የመረጣችሁትን መጨረሻ ላይ ነው የሚያመጣላችሁ። ለምሳሌ ሁለት የተመረጡ አሉ። ሁለተኛና አምስተኛ ምርጫ የተደረጋለ። ይሄንን መቀየር ከፈለጋችሁ ከታች ሪሙቭ ፕሮግራም ፕሪፈረንስ የሚለውን እሱን ስትጫኑ ሙሉ በሙሉ ክሊር ያደርግላችኋል ማለት ነው። ድጋሚ እንደ አዲስ መምረጥ ትችላላችሁ ማለት ነው። እዚህ ጋር ያሳያችኋል you have removed your preference የሚለውን መልእክት ታያላችሁ። then next ስትሉ ቀጥታ እንደ አዲስ የምትመርጡበትን አማራጭ ሰጣችኋል። ከዛኛው ላይ የራሳችሁን ምርጫ በቅደም ተከተል ታስቀምጣላችሁ ማለት ነው። ይሄ የሚሰራው እስከ መጋቢት 8 11 ሰዓት ብቻ ነው ይሄንን ማስተካከል የምትችሉት። ከዛ በኋላ ምንም አይነት ማስተካከያ ሲስተሙ የሚፈቅድ አይደለም ማለት ነው። እዚህ ምርጫችሁን ማስተካከል ትችላላችሁ ማለት ነው። ሙሉ በሙሉ ባዶ ሆኗል ማለት ነው። ለምሳሌ ዴንታል ሜዲሲን አንደኛ ባረግ ይሄን ሁለተኛ ባረግ ይሄን አስተካክዬ ድጋሚ ሰብሚት እለዋለሁ ማለት ነው። ልክ ሰብሚት ስል ምርጫዬን ሪከርድ ያደርግልኛል ማለት ነው። ይሄንን ይመስላል። መልካም እድል